ረሱል ሰለላሁ ዐለይሂ ወሰለም ሶስት ነገር ልጆቻችሁን አስተምሩ ያሉት ምንድነው? ልጆቻችሁን አስተምሩ። አንደኛ ሩኩቡል ኸይል እያብራራ እሺ፣ ፈረስ መጋለብን በትክክል ሲባሃ መዋኘትን ዋናን እና አልሙሩአ ነው የሚባለው ምንድነው? ቆፍጠን ማለት ነው። ቆፍጠን ማለት እንደዛ ነገር ቀስት ውርወራ ሹት ያውን ቀስት የለማ ገን ኡሙል ሙእሚኒን የሆነችው ሰፊያ ቢንት ሁየይ መህሯ ምን ነበር? የማን ሰፊያ ቢንት ኸይር ሁየይ ቁርአን ነው በለው ቀስት ነው። መህሯ ኢጥቁሃ ነበር ማለትም እሷን ነፃ ማውጣት ነበር ከባርነት። በእኛና በካፊሮች መሃል ያለው ልዩነት ከተውነው ደግሞ ካፊር የሚያስብለን ነገር ምንድነው? ሶላት عجزت النساء أن تلد مثل خالد ያለው ሰሃባ ማን ነው? እናቶች እንደ ካሊድ አይነት ሰው መውለድ አቅቷቸዋል ነው? ማህፀኖች እንደ ካሊድ አይነት ማፍራት። ኧረ በቃ አቡበከር ስዲቅ በቁርአን ውስጥ አንፋል ምን ማለት ነው? ሱራም አለው እንግዲህ አንፋል አንፋል ማለት ከምርኮ የምርኮ ገንዘብ በጦርነት የተገኙ ሀብቶች ረሱላችን ሰለላሁ ዐለይሂ ወሰለም ከልክለውን ከዛ በኋላ የፈቀዱልን ነገር ምንድነው? አኺራ ያስታውሳቸዋል ብለው ቀብር መዘየር ነሃይቱኩም عن زيارة القبور فزوروها فإنها تذكركم الآخرة ለምን ነበር የከለከሉት? መጀመሪያ ሰዎች ቀብር አምልኮን በደንብ አራቁም ነበር። የሰዎች ከቀብር አምልኮ ከዳኑ በኋላ ሰለላሁ ዐለይሂ ወሰለም መጨረሻ ላይ በሴቶች ምክንያት መስሎኝ ነበር።